ዛሬ በአዲስ ዩቲዩበር መጥተናል። ዛሬ ልናንሳ የወደድነው ዩቲዩበር ረጋ ያለ ወፈር ያለ ዩቲዩበር ነው። ድምፁ የሚያምር ነው። ቤንጃ ቲዩብ ቤንጃ ቲዩብ ቁጥር ሁለትን ዛሬ እንመለከታለን። እንግዲህ እንደሚታወቀው ቤንጃ ቲዩብ ወደ 84,000 ሰብስክራይበር ከ205 ቪዲዮዎች ጋር ያሉት ዩቲዩበር ነው። እኔ ቤንጃ ቲዩብ አንዱ ተከታይ ነኝ። ቤንጃ ቲዩብ እንግዲህ እንደ ሌሎቹ ዩቲዩበሮች ተመሳሳይ የሆኑ ይዘቶችን ቢያቀርብም ግን ያው በአቀራረብ ስታይሉ ለየት ይላል። እንዲሁም ከሰዓት ርዝማኔው ጋር አንጻር ስናይ ሌሎቹ ግማሽ ሰዓት እስከ 40 ደቂቃ ቢሄዱም የቤንጃ ቲዩብ ግን እስከ 1 ሰዓት የሚዘልቅ ደስ ተብሎ የሚታይ የዩቲዩብ ቻናል ነው። እሱም ብቻ ሳይሆን ከዛም በተጨማሪ የሚሰጣቸው ያልተጋነኑ ታይትሎች እንዲሁም ምንድነው ስነ ስርዓታቸውን የጠበቁ የዩቲዩብ ተምኔሎችን አዘጋጅቶ ያቀርባል። እንደሚታወቀው የዩቲዩብ ስራ ልፋት አለው። ከተለያዩ የሶሻል ሚዲያ ላይ ቪዲዮ ሰብስቦ እነሱን እንግዲህ ኤዲት አድርጎ ለተመልካቹ ይመጥናል የሚለውን ይዘት ማቅረብ ራሱ አንዱ ትልቁ የዩቲዩበሮች ስራ ነው። አዳዲስ ነገሮችን ማነፍነፍ፣ ለነዚህ ደግሞ ድጋሜ ገለጻ መስጠትም አንዱ የዩቲዩበሮች ትልቅ ስራ ነው። እንግዲህ እኔ ቤንጃ ቲዩብ አም ሂዝ ሪሊ ፋን። አዳዲስ ነገሮችን ከጥሩ አገላለጽ ከፈለኩኝ ብዙ ጊዜ ቤንጃ ቲዩብ ላይ ነው የሚሄደው። ከዛም በተጨማሪ ቤንጃ ቲዩብ አንዳንድ ማህበራዊ ነገሮች ላይ የሚሰጣቸው ምክሮች በጣም ደስ ይለኛል። እውነቱን ለመናገር አላስፈላጊ የሆኑ ነገሮች በማህበረሰቡ ላይ ከባህል ከእምነት ያፈነገጡ ነገሮች ላይ የሚሰጣቸው ገለጻዎች፣ ገንቢ ሀሳቦች በጣም ደስ ይሉኛል። እሱም ብቻ ሳይሆን ደግሞ አሁን ደግሞ ህጻናትን ልደታቸውን ሃፒ በርዝዴይ ወይም የመልካም ልደት ምኞትን የሚገልጽበትም አዲስ ኮንተንት የዩቲዩብ መጀመሪያ ላይ አለ። ይሄ ደግሞ በህፃናቶች እንዲወደድ በቤተሰቦቻቸው እንዲወደድ ያደርገዋል። ቤንጃ ቲዩብ እንግዲህ ይሄ ቁጥር ሁለቱን ነው ኤክስፕሌን እያደረኩላችሁ ያለሁት። ደስ የሚለኝ ደግሞ በተጨማሪም ካሁን ከገለጽኳቸው ነገሮች በተጨማሪ የቪዲዮ ጥራቱ፣ የድምፅ ጥራቱ በጣም ደስ የሚል ነው። ምንም ቃላቶች ለአዳማጭ ምንም ቃላቶች አያልፉም። ድምፁም ራሱ በጣም የሰጠው ዩቲዩበር ነው እና ቤንጃ